ሲቀማጨሉ ያለ ማለትም የብልግና ነገር ሲያደርጉ ያለው ማለት ምቃና ረግጭ ልገላቸው የጠይም ቆጆ ቸኮላ ይበለኝ እጄን ያገኘሁት አለ እንዳንተ ብሰክስ ኖሮ ባነ እኔ ዘፋኝ ሳይሆን ማለት ገጣሚ ነበር ማለት ገጽ ለውጥ ያስጠላችኋል ነው የምለው። ማለዳ ነይ ማለዳ ማለዳ ነይ ማለዳ 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 ነይ ማታ 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 የምን መኝታ ማታ 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 ወዛ ሰላም እንዴት ናችሁ? ተፍታ ፈታ ያለ ቪዲዮ ይዘን መተናል። ሰብስክራይብ አድርጉ፣ ላይክም እያደረጋችሁ ማታ ያምረኛል እያለን እንዲህ እያለን ጀምረናል። ሰብስክራይብ እያደረጋችሁ let's go እኔ ሴር ትመጣለች። እኔ ሄጄ ልጁን ይዛለሁ። 67 ኮፓረንት አይደለ የተባሉት ሁለታችንም በልጆቻችን ላይ ደሴም ስልጣን ያለን አታ በጣም ነው የምታምረው። ለውጥ ለውጥ ያስጠላችኋል ነው የምለው። ኧረ ጭዌ ይላል ላዳ ወዴት ነው? መቼም ብትከሰስ የዚህ ኮንትራት አይከፍልም። እውነቱን እኮ ነው። ቢከሰስ እንዴት የዚህን ኮንትራት ይከፍልለታል? ኧረ ትራፊክ እንዲህ በጭዌ ከመጣ በቃ ዳሲስ ፐርፌክቶ። ዛሬ እንግዲህ ከፍቅር ጋር እዚህ በመቀሌ በሚገኘው ሆስፒታል ሄደን እርጉዝ እንደሆነች አውቀናል። እኔ ፍቅር በባጃጅ ሰርፋ ነው ባጃጅ አማረ ይብላል ባጃጅ አማረስ ምንድነው? ለማን ነው መልእክቱ ታዲያ? ጥንጥታ እርስ በርስ ተደዋውላችሁ ተነጋገሩ። እኛ ጋር ምንድን ነው የምትመጡ? እዚያ ጨዋል ነው ምን እያቃጠሏት ነው። I said don't smack the car. Don't smack the car. Oh my god. She wanted to play the challenge አላለም? ሙዚቃ እንጀምር እንደ አራ ጀምሩ እንዴ! ሁሉም እየተነሳ ይኸው ከዚህ አንስም እኮ የነኛም ድምጻቸው እናንተም ፕላስጆ ጀምሩ። ጌታ ኢየሱስ እንደሚወድሽ ታውቂያለሽ? አዜት ድንግል ማርያም ልጅ አይደል? አዎ ይወደኛል። ለምን አይወደኝም? ከሞት እንዳዳነሽ ታውቂያለሽ? ዜትሽ ከሞት ያዳነኝ ቅዱስ ሚካኤል ብቻ ነው። መዳን የሚገኘው በክርስቶስ ኢየሱስ ብቻ ስለሆነ በሁሉ መላእክት ይገኛል። መዳን አለ፣ በእመቤታችን ማርያም መዳን አለ። ማርያም የሚል አልሰማሁም እንደዚህ ማለት ገና ሚካኤል ብላችሁ ተናግራችሁ ሳትጨርሱ መልአኩ አጠገባችሁ ነው ያለው። ሚካኤል ብለህ ሳትጨርስ ገና ስትል ሚካኤል አጠገብ ነው። ተዋጊ ነው። ሲዋጋ የሚዋጋው ማን ነው? ዘንዶን ከመላእክቱ ጋር ተዋጋ። እሺ አልቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸው። ወደ ከበረው መልአክ ወደ ቅዱስ ሚካኤል ጮኸች። ወዲያውም ደርሶ አዳናት።
ማረኝ ያለ ጊዜ አታጥፋኝ። በጣም የሚወድህ መልአክ አለ ነዋ ሚካኤል። ቅዱስ ሚካኤል ወዳጅ ነህ ለሁሉ ዛሬም ቆመሃል በኪዳን ላሉ bicara እንዳለ ነጭ ነው። ኧረ በለው what Ricordatevi una cosa, per far prosperare questo feudo dovete pagarmi le tasse. Buon proseguimento. wow wow bro thanks he is cheer perfect ልምድ እኮ አይለቅም። በቃ ካሜራ ሳይበራ ልምድ በቃ አይለቅም። ፋሽስት መጥቷል፣ ጠንቀቅ በሉ። ፋሽስት መጥቷል። ስፒክ አማሪክ Bro, shut up. Shut up. How old is this guy? Well, I don't know if he's 10 or fucking 40, bro. ይበለኝ እጄን ያገኘሁት አለ። ፋሺስት መጥቷል ብሎ ከገጠር ያገባሃት ሚስትህን ጡቷን ለመጥባት ሞክረ በሁለተኛው ቀን እሬት ቀብተው ስትተኛ ሰው ለምን ነው? What the hell?
ስራት ኧረ ግንባር ግንባሩን አይተዋል። ቀንድ እኮ ነው በዚህና በዚህ። አንድ ሀብታምና ድሃ ነው የሚኖሩትና ሀብታሙ ቤት ሰውየው ዋናው ሰውየው ሞቶ የድሃው ጎረቤት ስለሆነ ለቅሶ ቤት ጧት ሄደና ልጁን ይዞት ነው ሄደው በአጋጣሚ እና የሀብታሙ ልጁ ታለቅሳለች። ዳዲ አንተን እኮ እዛ አይመችህም፣ ቪዲዮ የለም። ዳዲ አንተን እኮ እዛ አይመችህም፣ ሻወር የለውም። ዳዲ አንተን እዛ አይመችህም፣ አይስክሬም የለም ስትል ልጁ ቀስ አለና አባዬ ሰውየው እኛ ቤት ነው እንደሚመጣው አለ። ሰውየው እኛ ቤት ነው የሚመጣው። ደስ የአንዳንዳችን ኑሮ እኮ በቃ ከዚህ አይተናነስም፣ ከመቃብሩ አይተናነስም። ማን ነው የሚስማት? አተ እያየው ነው። በል አስጠሊታ አሁን ገና በማይመጣ ከኔ ጋር አታወሪ ነበር። አራዘንክላት አባቴ የኔ እናት ቴንክ ዩ ማይ ቢዩቲፉል ገርልስ። ወንድ እኮ ነው የሳመክ ማይኮ አይደለም፣ ሴት ናት። ሙና ነው ስሟ። ስፔስ አያስፈልግም። ኧረ አንቺ ልጅ ግን ኧረ ማርያምን እኔ ልሞት ነው። ማርያምን አትመጪም እንዴ? ምን ሆነሽ ነው ማይኮ? የት ትወስደኛለህ ስትመጣ? ኧረ የፈለግሽውን በደምብ ነገር አትወስዳት። አስቀምጦ ስልኩ በደምብ ነገር አንቺ ምን መጪ ማለት ነው? የተነብሽሽ እና ታውቂያለሽ? አንደኛ ማለት ነው። አንደኛ በይ አንደኛ መጀመሪያ ማለት ነው ዲያስፖራ ስለሆንሽ ማለት ነው። እኔ ዲያስፖራ አይደለሁም ባይዘው ወይ ኧረ እባክሽ ተይው፣ ችግር የለውም። እሺ እኔ አቋል የት ነው የምትወስደኝ? ተንጋቢን ይየኔ አባት አንቺ የምወስደው ወይ ባጥስ ምናምን የሚባሉ ታውቂያለሽ? እሱም መጀመሪያ ይዤ እንደ ሀገራችን መሰረት ማለት ነው። ወይ ባጭስ ምን ለማለት ፈልጋለሁ? ሞቅ ይላል። ወይኔ አንተ ይሄ ልጅ ጋይዝ እኔ መውጣት አለብኝ። ኤቭሪቲንግ አለ ሞቅ ይላል። ኖ ሌላ ቆይ በስተክል እንደዚህ ማያስብም ልጁ ከፈለግሽ ውጪ ምንድነው? እኔ ምንም አልደረሽ ልምምጣረሽ ከፈለግሽ ውጪ ማርያም ከፈለግሽ ውጪ ልምምጣረሽ ለአንቺ እኮ ነው ለአንቺ እኮ ነው እየነገርኩሽ አይደል እንዴ? ኖ ምንድነው አልሽ? ምን ያረ ወደዛ በእናትሽ አንተ ቆይ ምን አይነት ነገር ነው? ትንሽ እንኳን ወይ ባጢስ ማለት እኮ በሀገራችን መሰረት ማለት ትልቅ መጀመሪያ ከውጪ ነው ያመጣቻ። ነጭ እንዳትል ውጪ በቃ በሌላ መንገድ ወሰረችው። አስረዳት። በቃ እንደዛ አይደለም ማጥላት አይደለም ማለት ምን ታረገችው እኮ ገብርኤል ተወጣለው ማስፈራ ተበራብዲ ናፍቀኝ ያርሽ ምን ተፈጠረ? የኔ እናት ምን ተፈጠረ? ወዲ ጋይዝ አጉል ግን ሲግማ ያርግሽ። ሰው በጀመረ የተናገረውን ነገር ለመረዳት ሞክሪ። እቺ አሁን ማለት ነው ማርያምን ባትል እኔ ምንም አልችልም። እሱ አሁን በደብል ታብ ነው የምናሸንፈው። ሰውን አታናዥ። እኔ ያልኩትኝ ወይ ባጢስ ማለት ነው በቃ አላ የሆነ በቃ የኛም መልክት ይሻል። በቃ ወዝሽ ምናምን ነው ይመጣል። በቃ ፓውደር አያስፈልግሽም። ለዛ አስቤ ነው ደርቲማ እንዳትኝ። በጣም ነው ያስከፋሽኝ። አይስወት ጋር የሆነ ጫዋል አስጠሊታንሽ እያልከኝ ነው። ሌላ ነገር አታስቢ። አስጠሊታ ብትሆኝማ ከኔ ጋር ታውሪም ነበር። እኔ እናት ልብ ውስጥ ስላስቀመጥሽ ነው እንዴ? ልብ ውስጥ ስላስቀመጥሽ ነው እንዴ? ብትይ እውነቱን ነው። ለምን ያወራሻል? አስጠሊታ ብትሆኝ ነው። ይሄ ልጅ ማለት የሚናገረው ንግግር እየተመታ ነው። ከሱ የሚጠበቁላ እኮ አይደለም። ምን እያደረጉ ነው? ይታሰሩ የሚል ሐሳብ እየተነሳ ነው የሚገኘው። የሚገርማችሁ ክፍል 1ም ክፍል 2ም ቪዲዮ ለቋል። እንደዚህ እንግዲህ ደብተር ላይ እየጨፈሩ ትምህርትን መጥራት ሌላ ጉዳይ ነው። ነገር ግን በዚህ እድሜ እንደዚህ በድፍረት ወጥቶ ቪዲዮ ሰርቶ መልቀቅ እጅግ በጣም ነውር ነው። እነዚህ ተማሪዎች አሁንም ዝም ከተባሉ እንግዲህ ፓርት 3 ወይም ደግሞ ክፍል 3 መልቀቃቸው አይቀርም። ተከታታይ እንግዲህ ሊያደርጉት ይችላሉ። ስለዚህ ምን ተምረው ነው ንቃተ ህሊና የሚያወጡት? ደግሞ የኛ ሀገር ትምህርት እንደምታውቅ ኧረ ጭዌ ስሙ አንዱ ሽሮ ይበላና ኮሶ ይዘዋል አሉ።
ከዛ ዶክተሩ አንተ ስጋ ብትበላ ዘንዶ ነው የሚወጣው። ቶም ይንሳቅ ቀልድ ነው። What you don't need onions when you have green. This is rain. ሙሉ ፈተናውን አልወሰደም። ዚስ ኢዝ ዘይንድ ራሱ ሲያንስ ነው። እስቲፎ ድፍረት ቢኖረኝ ምኖሮ እስካሁን ድፍረትማ ስላለማ መጣ እኮ አባቴ። ድፍረት ስላለ እኮ ከጫካ ወጣ። አራዊት ትተህ አራዊቱን ትተህ እኔ አስደብራለሁ። ረፉ ተናጋሪ አታርጉኝ። ኢዮስ የኔ ወንድም የኔ አባት ጫካ ወጣ አላለም። እኔም ጫካ አሳየው ይብለህ ላንተ እንዴ አባቴ። የመጀመሪያ ቀን ነክሰኝ እኮ ታይቻለህ። ወዝጄ አርባ ምንጭ ስማ፣ ቀረጻ ላይ ነክሶኝ ፓስተር በእምብርቴን የተወገውት እንዴ እኛ እንዳንተ ብሰክስ ኖሮ ባነ እኔ ዘፋኝ ሳይሆን ገጣሚ ነበር ማለት ገጽ ደውላ ኧረ በላቸው ያራድዬ ልጅ ነው። ይመቸው። Get your stinking ass off of me! What the fuck? Hey. Bro. There you go. Yo bro, est-ce que c'est vraiment nécessaire? Ça ne faut pas. ፀጉር ቆራጭህን እኮ በቃ ምንም ማለት አችልም፣ መናገር ራሱ አችልም። በቃ ይከብዳል። Siempre con la misma historia. Debes trabajar. ¿Cómo va a caer? ¡Vete eso! ¡Ay! ¡Hostia ya! ¡Joder! ¡Ey! ¿Cómo lo sabes tú? ¡Tú eres tonta! ¿Y cómo cabe? ¡Ah, sí! ¿Y a qué? ¡Ahora lo tapas! ¡Has contado! ¡Has contado yo! Así. ¡Oh! ¿Qué hace? በጣም ነው የሚያዝናናኝ ልጅ። እናቱን እኮ አሰቃያል። አረቦች እኮ ሲሰግጡ
በእንቅልፍ ልብ አስጨፈሩት። ኧረ ደብሊው ኤዲት ኦኩንጆናት ሲኞሪታ የምታፍጪ ማርማራ የጠይም ቆጆ ቸኮላ የኔና ወደድኳ ፀጉር ገርባው ላይ ነዝንሳ ፊቷ ራሱ የነገረኛ ነው። ቺፕ መቃም ለማቆም ካነሳሱኝ ነገሮች አንዱ ቅሜ መርቅኜ ትል ብዬ ነው ወደ ሽንት ቤት እሄዳለሁ። ከዛ ሲሄድ በራፉ ላይ ሁለት ዝንቦች ሲቀማጨሉ ያለው ማለትም የብልግና ነገር ሲያደርጉ ያለው ማለት ነው። ከዛ ረግጬ ልገላቸው አልኩና ይሄኔ እኮ ብዙ ጀንጅኗት ይሆናል፣ ይሄኔ እኮ ብዙ ስጦታ ሰጥቷት ይሆናል ብዬ ጥያቸው ሄድኩ ማለት ነው። ከሄድኩኝ በኋላ ምን አይነት ሐሳብ ይመጣልኛል? ይሄኔ እኮ እየደፈራት ይሆናል የሚል ሐሳብ አልመጣልኝም። ከዛ ተመልሼ ሲሄድ ሁለቱ ዝንቦች ሄዱ። ከዛን ጊዜ በኋላ ጫት መቃም አስጠላኝ። ደብሊው ፒስ አውት